እኔ ሴት ልጅ ላይ እጄን አላነሳም። የሆነ ነገር ተፈጥሮ ነውና ልናወራሽ ፈልገን ነው። አይ ንቀት ምናምን እኮ መሆን የለበትም። ሰው አትናቂ። አጥፍተሻል። እኔ አጠገብም እንዳትደርሺ። ሰላም ሰላም፣ እንዴት ናችሁ? የዩቲዩባችን ተከታታዮች ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ ደግሞ እንዲህ ሰብሰብ ግር ብለን መተንላችኋል። በቆንጆ ቪዲዮ መተንላችኋል። እስቲ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ማይኩን ያዘው። ሰላም ነው። አንተ ነው ያዘው ያለው። ታወዘው። ለማንኛውም ዛሬ ከአብርሽ ጋርና ከልዑል ጋር አንድ ሰው ልናሳብድላችሁ መተናል። ፕራንክ ልናረግ ማለት ነው። እና እዚህ ጋር ኖቲስ እንዲያደርጉልኝ አንዴ ልንገራችሁ። ምንም የማውቀው ነገር የለም። ከቤት ደውሎ ጠሩኝ። ፕራንክ ልናረጋት ነው ብለናል። በዚያው አጋጣሚ ቃል ወይም ትንሽ አይነ ቪዲዮ ካይሽ እኔ ምንም የሐሳቡ አመንጭ ማርሎም የለውበትም። ዝም ብዬ ለመተባበር ነው። ስማ በጣም ፈሪ ነው። እኔም ተጠርቼ ነው። አዎ ፈሪ ነኝ። ፈሪ ለማለት ኧረ ቆፍጠን በሉ ተው። ኧረ ለማንኛውም እኔም ላስማን ይችላል። እኔም ይሄን ሐሳብ አላመጣሁትም። የሐሳቡ አመንጪ ካሜራማኑ ነው እንደውም ማለት ነው ከተባለ ካሜራማኑ ነው። እሺ ለማንኛውም ቤተሰቦቻችን ቆንጆ ቪዲዮ እንሰራላችኋለን። የትም እንዳትሄዱ። ደግሞ ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ እያደረጋችሁ ቪዲዮውን ላይክ፣ ኮሜንት፣ ሼር አርጉ። ኧረ ተው፣ ኧረ ስነ ስርዓት ምን አለ እንኳን ቪዲዮ ላይ እንኳን ስነ ስርዓት ይዛችሁ ብትቆሙ። ለምን ትክክለኛ ባህሪያችሁ ሰው እንዲያዩ ታረጋላችሁ? ምንድን ነው ተሰለፍ። ለማንኛውም አብራችሁን ሁኑ። የትም እንዳትሄዱ። ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ግን ስለ ቪዲዮ ሳንነግራቸው አንተ እኮ ነው ታዲያ ማይኩን ይዘለኛል። እሺ ንገረን። ቶ ለማንኛውም ቪዲዮውን አብራችሁን እያያችሁ ፕራንኩንም በዛው ይመቻችሁ። እሺ ቤተሰቦቻችን ተመልሰናል። ወስ ጉድ ይላል። ወስ ጉድ። ለማንኛውም ግን ስማ፣ ልደቱ ቀጣይ ሳምንት እንደሆነ ታውቃለህ? የማን ተወልዶ ነው ማለት ተወልዶ ነው። ግን የምር ስንት ዓመት ነው? እኔ እሁድ አርጀንቲና ዋንጫ ስበላ 25 ዓመት ይይዛል። እንዴት ግን የእንትና ደጋፊ ሆነ የዩናይትድ ደጋፊ ሆነ የአርጀንቲና ደጋፊ እንዴት ነው? እንዳስወጣው ልጅ እንደው በእኛ እንሰራለን ቪዲዮ ይቀርባል። ሰው እንዴት በዚህ ጊዜ እንኳን ሮናልዶ ይደግፋል? ይደግፍ እኮ ግን ሜሲ ጎት ነው። ሂዝ ዘ ጎት። እንደውም ጎት የሚባለው ይቀርና ካሁን በኋላ ተጫዋቾች ግሬተስት ኦፍ ኦል ታይም ሲባሉ ሜሲ ይባላሉ። ሮናልዶ ኢዝ ዘ ሪል ጎት። አራ አይ ለምኛቸው ነው ቪዲዮ ራሱ እንዲያደርጉልኝ። አረ ምንድን ነው እንደዚህ? እሺ ስንት ዓመት ነው? ስለ እድሜው እኔ እኮ 25 ዓመት ያለው እድሜ አትጠይቅ። ቅዳሜ ነው ጸጉሩን ይኸው ስንት ዓመት ነው? ማርያምን ያስቃል። እስኪ አንተ እድሜን ተናገር። ወንድ ነው ማርያምን። እሱ 25 ዓመት ነው። አንተ ስንት ዓመት ይመስላል? 21 ልጅ ማርያምን ሊጃጃሉ ስንት ዓመት ነው? እንዴ ለምንድን ነው 21 እምልህ? እንዴ አንተ የኔን እድሜ አታውቀውም? ስንት ዓመት ገረን እኔ እድሜ ምን አለ? ቆይ ዛሬ ያፍራል እንዴ አንተ? የምሬን ነው። በትክክል 23 ምናምን ይሞላል። አንዷ እንዳልተሰማ ኧረ እኔ 19 ዓመቴ ነው። 19 ለምንድን ነው 21 እምልህ? አንዷም እንዳለች አልሰማህም? ስንት ዓመትሽ ነው ስትባል እንትን ኢህአዲግ ሲገባ ታዝዬ ነበር አይደል? እሱ አልጋዘር ነበረ። ከዛ ቆስለሽ ነው አላሏት? ለማንኛውም ወደ ሀሳባችን እንመለስ። ስንት ዓመት ነው? እኔ ገና ልጅ ነኝ። ኧረ እኔ ገና ልጅ ነኝ። ገና 22 ዓመት ዩቲዩብ ከጀመረ ነው። ዩቲዩብማ ከጀመርኩ 1-2 ዓመት ላይ ቤተሰቦቼ እነሱ ያሳፍሩኝ ይነግራሉ። እውነቱን እኔ ምንም ዋሸው ነገር የለም። አሁን ይቅርታ ወደ ቪዲዮ ገባልን። አበዛው። ለማንኛውም ወደ ሀሳባችን ስንመለስ ትንሿን ዛሬ ልናሳብድላችሁ ነው፣ ልናንጨረጨራት ነው። ምን እንደምታረግ ምን እንደምትል አናቅም። ያው ዝም ብለን ነው የምንቀባጥረው። የመጣልን ወይ ትመታለች የመጣልን ነው የምናወራው። ያው ቪዲዮ መስራት ስላለብን ነው የምንሰራው። ለማንኛውም አሁን እንደውላትና እንጠራታለን። አስበዋል መስዳብ ወይ ደግሞ በጫማ ምትመተል አንተ በጣም ስለምፈጣጠን በጥፊ ምትል ይመስለኝ። እኔ ማሉሊ ስማ አስበዋል። በጥፊ ስትለው እሱ ተነስቶ በጥፊ ሲላት ፕራንኩ የምር ሲሆን እኔ ማታታለሁ። በጥፊ ስትለው ተመታች እንደ እንዝርት ነው ማሽከረክራት። ይቅርታ እኔ ሴት ልጅ ላይ እጄን አላነሳም።
ብታነሳስ የራስ ቪዲዮ ላይ ፕራንክ ልታደርግ እንዴ ነው መመታት? አይ እኔ ሴት ልጅ ይችላል ሲጀመር በተፈጥሮዬም ሴት ልጅ ላይ እሺ ብሎ እጄ አይታዘዝልኝ። እግርሽ ነው የሚታዘዝ፣ እግሬ ነው የሚታዘዝልህ አላሉኝም? ኧረ በስመ አብ። እሺ ሰው የለም እኮ ሰው ጠፍቷል። እሱን ለማንኛውም እሺ እንደውልላትና ደውሏ ነይ በላት። በእኔ ካርድ ደውልላት። ያው ስልኬ የእሱ ስልክ ቮይስ እየተያዘበት ነው፣ የኔ ስልክ እየተቀረጸበት ነው። ምንድነው የምትለው? ኧረ በእናትህ ድርዝ ተበደር ማ አንተ አስደውላችኋል። 5 ሰው እንትን ኮንፈረንስ አስገብቼ አወራለሁ። አይተዋል ግን ሲቆጥር ኧረ እኔ አልቆጥርም። እሺ እኔ ምን አግብቶኝ ነው? ከእኔ ሲያስጠላ ማን ብሎ እዚህ ያረጋች ከድበስ ማብሉ ላምብለ ነው ሲደረከው ላባይላ ነው አድርጎ እዚህ ጋር ድምጿን ሴት ማይክ አይቻል ትንሿ ብለን ያረከው አይቻለሁ። አውቀል ታጓጓ አንተ ቤት ታጓጓ አንተ ቤት ልታጓጓ ትንሿ ብለን እዚህ ያረከው ደሞ ስልክ አታነሳም። ፕራንኩ ጉድ እንዳይ አነሰች ሄሎ ትንሽ የኔ እናት የት ነሽ? እንዴት ነሽ? ተኝተሽ ነው እንዴ? ተኝተሽ ነው እንዴ? ኧረ እባክህ እኮ እየተቀረሽ አይደለም? ፈልገንሽ ነበር እኮ እዚህ ታች ጋር ምን አለ ለቀጥኝ። ኧረ እስኪ ነይ ዝም ብለሽ አሁን ነገር ተፈጥሮ አይ የምር ኮባጋ ነው ቶለበይ የሆነ ነገር ተፈጥሮ ነውና ልናወራሽ ፈልገን ነው። ነይ ይመችሻል አሁን ለማውራት በቃ እኮ ምንም አይ በቃ ነይ በቃ እንትን አትበላት ቶሎ በይ ነይ። እሺ በቃ መጣሁ አይደል? ቆይ ልዘጋጃጅ። አንቺ ቃል እየቀለድን አይደለም። ቶሎ ነይ የምር ፈልገንሽ ነው በእናትሽ። እሺ አፍጥኝ ሶ ልጅነጀና ወሰንጃ ተሰተረ እንዴ አናገራ እኮ ነው መጣራ። ምን ሆና ነው? ይሄ ካሜራማን አንደብቅም ምንድነው? ቁጭ ብሎ እየሳቀ ነው እኮ ደግሞ የሚያይ በቃ ትንሽ ወደዛ ውስጥ ምናምን ገባቤና እንዳሳያቸው እዛ ውስጥ ምናምን ገባዩ ለዛ ይቻው ስር እስቲ ቀረጸው በእናትህ እንዴት ቁጭ ብሎ እንደሚቀርጸው ትቀረጫለህ። አረ ወደዛ ስር ገባ። አረ እሺ ለማንኛውም ወደ ውስጥ ገባ በል በቃ እንዳትመጣ መጨረሻ ላይ ነው የምናሳያት። ገባ በል አሳያቸው፣ መገባበትን አሳያቸው። እሱ ውስጥ በቃ አቡ ካሜራማን ይላል። ትችላለህ። ፒስ ነው በቃ ያበደ ነው። ለምንድን ነው ያምጡ ጤነኛ እንዲሆን ይዙ ስማ ምን አረምን አየምር እንዳስቅልው ለይ ፋራኩ ምንድነው ነገር አለ ስነስርዓት ብለን መጀመሪያም እንደምትላቀቀል ደብሮ ነው ምናምን ምን አረኩ ለምን ምን ሆናችሁ ምናምን ስትል በቃ ደብሮናል። ምንም ባለፈው የነገርኩሽ አሁን እኔ እንትን ልበላል የነገርኩሽ ሚስጥሬ ለምንድን ነው ለሰው የምትናገሪው ነው ኮስተር ብዬ ማለት ነው። እሺ እዛ እናንተ ደግሞ አይደረግም አይወራም። ለምን ነው የምታወሪው እንደዚህ ወረኛ ለምን ትሆኛለሽ ነው? እሱም አሪፍ ነው። መጣች ሰላማቲም ኧረ እኔ ቅድም አግኝቻታለሁ ተገናኝተናል። እሱ ሰላም ቢያች በይላ አንድ ነገር ልናወራሽ ነው የጠራ። ኧረ አትቀመጥ ቆም አታወራም እንዴ? ልውል ግን ምን አግብቶ ነው? ኧረ እንዲህ መነሳትም ክብር ምናምን እኮ ሌላ ነገር አታስመስለው እኮ አይደለም። ከዚህ በኋላ ከነገርናት በኋላ ለምንድን እኛ እንነሳም ብለን አንተ ተነስተህ ሌላ ከዚህ በኋላ እንንገራትና ከዛ ቀጥታ ምንድን ነው የምናገረው? አይደለም እስካሁን እያወራን አልነበር እንዴ? ምንድን ነው እንደዚህ አይነት ነገር የምታረገው? ለማንኛውም የሆነ ነገር እንትልሽ ነው። በጣም ደብሮ ነው አሁን የጠራንሽ ደውለን ማለት ነው። አውቃችሁ ነው ፕራንክ አልታረጂ ነው። አንቺ ደግሞ ፕራንክ ሁሉም ነገር ላይፍ እንዳለ ፕራንክ ነው እንዴ ይመስልሽ? ወሬ ስታወሪ ፕራንክ ነው እንዴ ይመስልሽ? አንቺ ነሽ እንጂ ፕራንክ ያደረግሽ ኖርማል ነው እኮ ስለ አይ በቃ በጠቅላላው ምንድነው የሚወራና የማይወራ ነገር ላይ ማለት አይደለም። የምር አንቺ ይኸውልሽ አንደኛ ስራ ቦታ ነን ማለት ይደብራል። ስራ ቦታ ላይ ፕሮዳክሽን ማናጀር አለ። ስለኛ ምንድነው የሚያስበው? አይ ለአክቹአሊ ስለኛ ምን ስለኔና ስለሎል ታዩ ግን አቤላ ነው አሁን ይደብራል። በቃ እኔ በጣም ነው ከፋኝ። አንቺ እንደዚህ አልጠብቅም። በቃ በጣም ነው ከፋኝ። አይ ምን አድርጌ
እኔ ነኝ ያወራሁት ነው ወይስ አቤል? አንቺ ነው ልቡን የሚያወራው ስለዚህ እንደ የሚቀርብሽ አንቺ ነው አይደለ? ካንቺ ቀጥሎ ደግሞ ስሚኝልሽ እኔና ልዑል ነው የሚነግረን አይደለ? ከዛ ይሄንን ነገር አቤል ለሶስታችን ብቻ ሊነግረው የሚችለው ነገር ከሌላ ሰው ሰማን። ምን እንዴ አንተ ምን ነክረኝ ነበር እንዴ? ምን ማለት ነው? አይደለም ይሄን ያህል እንዴ በቃ በዛም ሆነ በዚህ ስለሰው እንደዚህ አታውሪ። በቃ አንቺ እኔ ምን አወራው? እሺ ያው አንተ ነህ ሳመናሽ ምን አወራው? ጀመር አንተ ነህ አቤል ነህ ሲጀመር። በቃ አትናገር። ለምን ነው አንተ ዝም እመኝ መጀመሪያ ተነግሮ ነበር አይደል? መጀመር ገና እዚህ ክሩ አይደለም ስሚኝ አይደለም እዚህ ክሩ ገና ስትገባት እዚህ ላይ አይደለም እዚህ ክሩ ገና ስትገባት እዚህ ላይ በቃ ለሷ ምንም ነገር አትንገሯት። ኢቭን ጓደኞቿ ናቸው አይደል የነገሩ። በቃ እንደዚህ አትንገሯት። ሲጀመርኝ እንተዋወቃለን እኮ አታስመስይ። በቃ አይደለም እኛ አንተ ነግረኝ እየተናገርኩት ምን አለ እስካሁን እንጥራቸው ይወጣሩ አንዲ ማፋጠጥ ምናምን ምስኪናቱን በስተክል አውራ። ለእኛ እንዲህ ነበር እንዲህ ነበር ተነደስ ታውራኝ ነበር። ውስጥ ያለውን እኮ እኔ ነኝ የማውቀው አይደል? ውስጥ ቀጥለን እኔ ነኝ የማውቀው እኮ ግን በቃ በጣም ነው የደበረኝ። እሺ ምንድነው ማውራት ምንድነው? እሺ አይደለም አንቺ ጀምር ያወራሽውን ታውቂያለሽ። ለምንድነው እኛ የምንነግርሽ? አይደለም ቆይ አቤል የነገረሽ ነገር የለም? አቤል የሆነ የነገረሽ ነገር የለም? እሺ ቀጥታ ደግሞ እሱ የነገረኝ አንቺ ነው ማን ግንኙነት አለ? ምንም ነገር ምን መሰለሽ፣ እኔ አሁንም እኮ እንደዚህ አይነት ነገር ውስጥ መግባት በጣም ነው የማልፈልገው እና በጣም ነው የሚያስጠላኝ። እንደዚህ በወሬ እንደዚህ ወሬ ማዳረስ ምናምን በቃ በጣም ነው የሚያስጠላኝ። ግን እኔም እኮ እንደማልሩ ታውቃለህ። ሲጀምር እኛ እየሳቅን አይደለም ቃል አትጃጃይ። እኔ እጭንብሻለሁ አቡስ ያስጠላልና አትጃጃይ። ምን እየሆናችሁ ነው? ከሻቤ ለምን አንተ ለምን አትነግረኝም? እግዚአብሔር እኔ ተናገረ እንደዚህ ሁሉንም ይጠየቁ እግዚአብሔር ማፋጠጥ ምናምን እንዲህ ምናምን አይደለም። እና በቃ አሁን የምነግርሽ ነገር ምን እንደሆነ ታውቂያለሽ? እንደዚህ አይነት ነገር ከአሁን በኋላ ከሰማሁ በጣም ነው በቃ የምንጣለው፣ ከፍተኛ ደረጃ ነው የምንጣለው። እሺ አይደለም እኔ አቤል እሺ ንገረኝና ቢያንስ በእውነት እኔ ችግር የለብኝም። ለምንድን ነው የሚነግርሽ? ለምንድን ነው የሚነግርሽ? ይቅርታ ምን አስፈልገው? አንዲ ስሙን አበላሽ እኮ አንዲ በየክሩ አንቺ እኔ እንደምትሽበት እንደዚህ ራሱ አልፈልግም ሊመነጋገርም በቃ ከአሁን በኋላ በቃ ከኔ ጋር አጠገብ እንዳትደርሺ። አይ የምር አይ ነው እሱ ችግር የለም። አሁን ብቻ ይቺን ነገር እንትንም በላ አይደለም። እሺ ቃል እንደዚህ አጥፍተሻል ነው? አጥፍተሻል እኮ እሺ ታዲያ ምን ንገረኝም። በቃ ወሬኛ ነሽ፣ በጣም ወሬኛ ነሽ። ይሄው ወሬኛ አወራሽ ማለት እኮ እንዴ አንቺ እየቀለድሽብን ነው እንዴ? አምጪ ደግሞ ስልክ እያይሽ ታወራናለች እንዴ? እያወራንሽ ይሄን እኮ ይሄንን ሪከርድ ልታደርጊው ነው አይደል? አይ ንቀት ምናምን እኮ መሆን የለበትም። ሰው አትናቂ። ኧረ ወደዛ በእናትህ ሁሌ ማስመሰል ሁሌ ቆይልሽ። እኛ እኮ አምነን ተቀበልን አይደለ? ቃል በቃ ወረኛ ናት ሲሉን እሱን አምነንሽ ነው አይደለ? ካጠገባችን ያደረግንሽ ሁሉም ሲያገልሽ አይተሻል። ሁሉም ክሩስ ማንንም አያወራሽም። ማንንም እኔ ከሁሉም ጋር እኮ ነው የምግባባው። ምን ሆነክ ነው እንዴ? ከሁሉም ጋር ነው የምትግባቢው? ወሬ ለማነፍነፍ ነው ታለክሽናል ታስመስይ እንዴ? ሲጀምር ከሁሉም ጋር የምትግባባው ወሬ ለማነፍነፍ ነው። ቆይ ምንድን ነው የምትጠቀሚው? አናግሪኝ። ስላወራሽ የምትጠቀሚው ነገር አለ አይደለም? በቃ አይደለም ምናምን አይደለም። እኔ እኮ ቢሆን እኮ እሺ በእውነት አይደለም። አንተ ያጥፋታል እንዴ? ጭራሽ አንተኛ ነው ፍሙዱ የሚያስደርገን። አሳዘነችኝ። ለማንኛውም ፍራንክ ተነከተ ነው አይደል? እግዚአብሔር ልቀቁኝ፣ እውነት ልቀቁኝ። ለኔናት ማለት ነው። እኔ ምስኪን እግዚአብሔር ጫዋነቷን ግን እያያችሁ አንድ ቃል እንኳን ጮክ ብላ ማትኖር ስማ አንተ አሳዘነች። ጎንበስ ሳትመታ መንቃቷ ነው የሚያደርገኝ። የኔ እናት አታሽቃብጥ። ደግሞ አንተ አታባርለ ፍራንስ እኔ እኮ ያቀኝ አንተ ደግሞ ኧረ ማጠጋበለት ቁጭ በል ሳሙንስ ነው የምት የምራ ሳሙንስ ነው እውነት። እኔ በጣም አሳዘነች። እግዚአብሔር በጣም አሳዘነች። ጎንበስ ብላ አይደለም እኔ ግን ትገርማላችሁ በደንብ እንጂ አልጠበቅሽም ወይ? የሆነ ሰዓት ላይ እየጋለ መጣጥ እኔ እኮ በፕራንክ ልታረጉ ነው ምናምን ስል ካሜራማናችን ናስኪና ናና ለማንኛውም ቀረብ በል ልጅ የካሜራማን ሀሳብ አንተ ከዚህ ይዛና ለማንኛውም ፕራንክ ተደርገሻል። ምን ተሰማሽ? ኧረ ምን አትስመስል። አይ ቆይ ለምንድን ነው ይተማሽ? የምር ምንም አልሰማሁም። ትንሽ ብናስደነግጣታለን። ምንም አለ አንተ ዝም በል። ትንሽ ብናስደነግጣት ብታለቅስ ፈልጌ ነበር። ኧረ ምንም ያወራሽ
የገመትሽው ነገር አይ ያስራ ገባት ነገር የለም። በደንብ ስለምናወራ ምናምን አይደለም። እኔ እንደዚህ ያወራለሁ እንዴ? ከማን ሲጀምር ይወራል እንዴ? ሚስጥር ነው። ምን አነሳሳ? አንተ ራስህ እኔ ምን አውቃለሁ? እኔ እኮ ማንም አላነሳሳኝም። ግን ምንድነው ያው ዝም ብለን ቪዲዮ እንስራ በሚለው ጥርት ያለም እኮ ምን እንዳወራች እኮ አላወራንም እኮ ነገር እንደማለት የታት ነበር የሆነ ስልኩን ተቀብዬ ነው ይሁን ሰማም ሌላት ነበር ሰማ እንደ ጠላት አንገበገብ እና እየተወነ አንዴ እንዳላፈርጥሽ አላላትም እንዳላፈርጥ መታሽ ሙዲ ነበር እኔ እሱ ነው ወጣው ነው እንዳልቀር ነው ግን ያስታውቅብታል ትንሽ ማጉኩ የሆነ ነገር ይላል ምናምን እንዴ እንዳላፈርጥሽ ምናምን ቂም ያለበት ነው የሚመስለው። እናንተ እንደዚህ ናችሁ ግን እኔ አሁን እንደዚህ እንዲህ ነው ሻም ታረጉ ማኩ እየተጠራሽ ነው መሰለኝ አይደል? ምሳሌ እንዲህ ነው ሻም ታረጉኝ ማለት ነው። በቃ አሁን ባወራ ነው በታወሪ በዛ አጋጣሚ የተዘጋው ዲስ ሲል የሚቀርብ ካሜራ ቪዲዮ ነበር። አይ ግን ትገርማለህ ይዛለች እንዴ ትገርማለህ ጋይስ። በጣም የሚገርም በጣም የሚያስገርም ቪዲዮ ነው። ይባረው እንግዲህ አስተማሪ ካምባላ ወሬ ላተወራም ለብቻው ራሱ አተወራም ለራሱ ወደክ ተወራኝ እሺ ነው ማለት ከማንም ጋር ነው ይሻልሻል። በቃ እሺ፣ ለማንኛውም ቪዲዮ ይሄንን ይመስላል። ቤተሰቦቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። እስቲ ኧረ በእናታችሁ አርፋችሁ ተቀመጡ። ከሲል ጋር ተቀመጥ ማለት እንዲያረጋዋል። ኧረ ከሲል ጋር እንደዛ ያርጋ አንተ ከስቶን ምናምን አይደለም። አንተ ደግሞ እህትና ወንድም ናችሁ። ምንድን ነው እንደዚህ ተቀመጡ? እህትና ወንድም። ለማንኛውም ቪዲዮ ይሄንን ይመስላል። ሰብስክራይብ ማድረጋችሁ እንዳረሱ። ይመቻችሁ። ለምንድን ነው አንተ ዩቲዩብ አለ? ቆይ ዩቲዩብ አለ? ዩቲዩብን አስተዋውቅ። ኧረ ብዙ ነው ብዙ ዩቲዩብ ያለ። እሺ አንቺ እኔ ያለኝ ግን አንድ ሰብስክራይብ ነው። እሺ አንተ ስትዋል እኔ ሶስቱም ዩቲዩብ የላቸውም። ሲከፍቱ እንግዲህ እነግራችኋለሁ አለን። እኔ አንድ ሰብስክራይብ አለኝ። አንድ እውነት የራሴ ማኩ ምናስ የሚለውን እና ኢቫንጋዲንም ደግሞ ሰብስክራይብ አድርጉ። በኢቫንጋዲ ጸዴ ስራዎችን ይዘንላችሁ እንመጣለን። እንደውም ይሄን ቪዲዮ ለምን እሱ ላይ አንለቁ? ኢቫንጋዲ ለማንኛውም ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ሰላም ሁናችሁ ጠብቁ። እኔ በአዲስ ዩቲዩብ ላይ ደግሞ እሱን ተንታይ ዞር በል። ባይ። ይመቻችሁ።